ስልካችን ወይም ኤቲኤም ካርዳችን ከፖስ ማሽን ጋር ሳናነካካው በጥቂት ሴንቲሜትሮች ርቀት ብቻ ክፍያ ሲፈጽም አይተናል። ኬብል የለም፣ ኢንተርኔት የለም። ታዲያ መረጃ እንዴት ይተላለፋል? የዚህን ቴክኖሎጂ ሚስጥር ዛሬ በአንድ ደቂቃ ነው። ይህ ቴክኖሎጂ ኤንኤፍሲ ወይም ኒር ፊልድ ኮሚኒኬሽን ይባላል። የሚጠቀመው ደግሞ እንደ ሌሎች ቴክኖሎጂዎች የሬዲዮ ሲግናል ሳይሆን ማግኔቲክ ፊልድን ነው። ፖስ ማሽን ውስጥ ኤሌክትሪክ ሽቦ አለ። ያ ኤሌክትሪክ ሽቦ ደግሞ ትናንሽ ማግኔቲክ ፊልዶችን ወደ ውጭ ያስተላልፋል። ኤቲኤም ካርዳችን ወይም ስልካችን ወደ ፖስ ማሽኑ ከ4 ሴንቲሜትር ባነሰ ርቀቱ ሲቀርብ ያንን ኃይል ይስበውና በውስጡ የኤሌክትሪክ ፍሰት ይፈጥራል። ካርዳችን አንዴ ከፖስ ማሽኑ በሚያገኘው ኃይል ህይወት ከዘራ በኋላ አንደኛው ሌላኛው ሚስጥራዊ ኮድ ይለዋወጣል። ይህ መረጃ ወደ ትናንሽ ቁርጥራጮች ተሰባብሮ በማግኔቲክ ፊልዱ ላይ ይጓዛል። ይሄ ሁሉ የሚከናወነው በሚሊ ሰከንዶች ውስጥ ነው። ርቀቱ በጣም አጭር ስለሆነ ሌላ ሰው በመሃል ገብቶ መረጃን ሊሰርቀው አይችልም። ለመሆኑ ይህ ቴክኖሎጂ የመጀመሪያ ዓላማው ለክፍያ እንዳልሆነ ታውቃላችሁ? እንደ አውሮፓውያን አቆጣጠር በ1990ዎቹ መጨረሻ ላይ ስታር ዋርስ የሚባለው ፊልም አሻንጉሊቶቹ ከጨዋታ ማሽኑ ጋር እንዲነጋገሩ እና ድምፅ እንዲያወጡ የተጠቀሙበት ዘዴ ነበረ። በኋላ ላይ ግን የባንክ ሰዎች ደህንነቱ አስተማማኝ መሆኑን ተረድተውት ለክፍያ ሲስተሞች መጠቀም ጀመሩ። ይህ ቪዲዮ አዲስ ነገር ካሳወቃችሁ ላይክ ማድረግ እንዳይረሳ። ስለ ኤንኤፍሲ ማወቅ አለበት ለምትሉ ጓደኛችሁ ደግሞ ሼር አድርጉለት።